ፌስቡክ አልከፈትክም? ምን አላልክም? አክቲቭ አልነበረም ባይዘው ፌስቡክ ከ12 ሰዓት ከምናምን ጀምሮ ስታክ ያደርግ ነበር። ቢሲ ላይ ነበር ስልኬ ላይ። ምናልባት የሰፈራችን ኔትወርክ ይሁን ወይ ከሌላ ጉዳይ ጋር አላውቅም። ከ12 ሰዓት ከምናምን ጀምሮ ፌስቡክ እምቢ እያለኝ ነበርና ኖርማሊ ከሰማው በኋላ እንደዚህ አይነት ነገር እንዴት ከፍታለሁ? እዛ ወጥቼ መንገድ ጀመርኩ። ስደውል አብሮኝ ያሉ ልጆችም ሲደውሉ ገላን ኮንዶሚኒየም ነው ተባለ። እዛ ጋርመንት አደባባይ ላይ ስደርስ ለቡ ስታር ነው ተባለ። ኦልሞስት አንስተውት ወደዚህ አምጥተውታል። ለቡ ስታር ስደርስ ያው በህይወት እንደሌለ የሚያሳዩ ነገሮች በጣም ብዙ ሰው ሳይሆን የተወሰነ ሰው ይዛ ስደርስ የተወሰነ ሰው ነው የነበረው። ነገር ግን አካባቢው ላይ ሀገሪቷ ያላት ሁሉም አይነት ወታደር ነበር እዛ ቦታ ላይ። ፌደራል ፖሊስ ነበር፣ አዲስ አበባ ፖሊስ ነበር፣ ኦሮሚያ ፖሊስ ነበር፣ መከላከያ ነበር። ሁሉም ትጥቁን ይዞ ዙሪያውን ከቦ ቆመዋል። በደንብ አስታውሳለሁ። እና ሆስፒታሉ በር ላይ የነበሩ ለሱ ቅርብ የሚባሉ ሰዎች ናቸው፣ ያለቅሳሉ። እኔ ወደ ውስጥም አልገባሁም፣ ተመለስኩኝ። በቃ ማለት ያው ውስጥሽ የሚነግርሽ ነገር አለ። አንዳንድ ነገሮችን ለራስሽ ተመልሻለሽ። ከዛ እንግዲህ በረንዳ ላይ ምን እንደተፈጠረ ንገረኝ፣ ቦታው ላይ ደረስከው አንተ ነው፣ ምን ብሎሃል ምናምን ስለው ተወኝ በዚህ ሰዓት ምን እናገራለሁ ብሎ ያው እሱም ሀዘን ላይ ነበር፣ እያለቀሰ ነበር። ትቼው ሄድኩኝ። ከዛ እኔ ባለቤቱ ግዴታ መምጣት ስላለባት ወደ ቤት ተመለስኩ። እሺ ወደ ቤት ተመለስኩ። የነዳኝ እሺ ወደ ቤት ተመልሼ እሷን አምጥቼ አብረን ገብተን አየን። እዛው ለቡ ስታር ምንም አይነት ሰውነቱ ላይ ምንም አይነት ነገር የለም። ምንም ይሄ ተጎዳ የተገላታ ነገር ምንም አይነት ነገር የለም። እዚች ጋር ብቻ የደም ምልክት አለ። ከዚህ በላይ ቲሸርቱን አውልቀውታል። ከዛ ሄጄ መኪናውን ሳይ ቲሸርቱ የለበሰው ቲሸርት የመኪናው በድራይቨር በኩል የመኪናው ኪስ ውስጥ ተከቷል። ቲሸርቱ ደም አልነካውም። በጥይት ተመታ ተባለ፣ ጥይት አልበሳውም። ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው። እንግዲህ ሰው ጥይት ሲተኩስብሽ አጫሉን አይነት ሰው ልብሱን እስከታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃል። እና ከዛ በኋላ እዛ አካባቢ እኔ ብዙ አልቆየሁም። ለመንቀሳቀስ በመሞከርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ። እኔ እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም።